እንዴት ናችሁ የዩቲዩብ ቤተሰቦች? ወደ እኔ ቻናል እንኳን በደህና መጣችሁ። ዛሬ ምርጥ የትራንስክሪፕሽን ጆብ የምትሰሩበትን ሳይት አሳያችኋለሁ። ከእናንተ የሚጠበቀው ይህን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ይህንን ቪዲዮ እስከ መጨረሻው ይጠቅማችኋል። አሁን የማሳያችሁ የትራንስክሪፕሽን ስራ ነው። የትራንስክሪፕሽን ስራ ማለት ሪከርድ የተደረገ ድምፅን ወደ ጽሁፍ መቀየር ነው። ሳይቱ ጎ ትራንስክሪፕሽን ይባላል። በምናውቀው በአማርኛ ቋንቋ ትራንስክሪፕሽን ስራ ስላወጣ ተመዝግበን ስራውን መወዳደር እንችላለን። ማመልከት የምንችለው እስከ ኖቬምበር 5 2025 ስለሆነ በፍጥነት በማመልከት ስራውን እንስራ። አፕላይ ለማድረግ ከስር በኩል አፕላይ የሚል አለ። እዛ አፕላይ የሚለውን ነክታችሁ አፕላይ ማድረግ ትችላላችሁ። አፕላይ የሚለውን ነክታችሁ ከተመዘገባችሁ በኋላ 10 ጥያቄ ያመጡላችኋል። ያን 10 ጥያቄ ጋይድ ላይኑን አንብባችሁ መስራት ትችላላችሁ ማለት ነው። ጥያቄዎቹን የዛሬ ጥያቄዎች ዛሬ የወጡትን ጥያቄዎች አብረን እንሰራለን። ግን በ24 ሰዓት ልዩነት ውስጥ ይሄ ጥያቄ ይቀያየራል። እናንተ ዛሬ ይሄን ጥያቄ ከሰራችሁት ይሄ መልሱ ትክክል ነው። ግን 24 ሰዓት ከሞላው ግን ይቀየራል። አንብባችሁ መስራት ትችላላችሁ ማለት ነው። ጥያቄዎቹን የምንሰራው በጋይድ ላይኑ መሰረት ነው። ለምሳሌ አንደኛው ጥያቄ የቀጥተኛ ጥቅሶች ንግግሮችን እንዴት መግለጽ አለብን የሚለው ነው። ቢ የሚለው ማናጀሩ እቺ በእንትኗ በትምህርተ ጥቅስ የተቀመጠችው እሱ ትክክል ነው። የእርግማን ቃላት እንዴት መጻፍ አለብው የሚለው ቃል በቃል ወደ ጽሁፍ በመተርጎም ነው እንጂ ማስወጣት የለብንም። ንጹህ በቃል ቅጂ ጽሁፍ መተንተን ያካትታል የሚለው አያካትትም አይደለም የሚለው መልሱ። በተመሳሳይ አረፍተ ነገር ውስጥ ባለ አንድ ዲጂት ቁጥሮችና ሁሉም ሌሎች አሃዞች በቅልቅል ጥቅም ላይ ከዋሉ፣ ለምሳሌ አንድ እስክሪብቶ እና 15 እርሳሶች አሉኝ፣ ይህን ወደ ጽሁፍ የሚገለብጡበት እንዴት ነው? የዲ ትክክል ነው። እዩት፣ ዲ ላይ ያለው ትክክል ነው። ከፍተኛ የጀርባ ድምጽ የተነሳ መስማት የማይችሉት ቃል የሚኖር ከሆነ ምን ማድረግ አለብን ለምለው የሲ ትክክል ነው። በድምጽ ቅጂ መሰረት በትክክለኛው ጊዜ የማይሰማ ብለን በዚህ መልኩ ማስቀመጥ አለብን። የጊዜ ማህተም ትክክለኛው ፎርማት የትኛው ነው? የኤ ትክክል ነው። ረጅም ንግግሮች ወደ አንቀጾች መለያየት አለባቸው፣ ልክ ነው። የቢ ትክክል ነው። እዩት፣ ሙሉ በሙሉ ቃል በቃል የማያካትት የትኛው ነው የሚለው የስምንተኛው ጥያቄ ማሟያ ማሸጋገሪያ ቃላትን ያካትታል፣ ልክ ነው። የተሳሳቱ ጀማሮችን ያካትታል፣ ምክንያቱም ሙሉ በሙሉ ቃል በቃል ስለሆነ። የንግግር ስህተቶችን ያካትታል፣ መንተባተብን፣ ድግግሞሽን፣ የንግግር ዘዬ ቃላትን፣ እነዚህ ሁሉ ቃል በቃል ስለሆኑ ያካትታል። የማያካትተው የሲ ነው ማለት ነው። በትክክል የተናገርነው እየተናገረ ያለው ማን እንደሆነ ለይተን ማወቅ ካልቻልን ምን ማድረግ አለበት የሚለው የተናጋሪ መለያዎችን መጠቀም፣ ነገር ግን ከመለያዎች በፊት የጥያቄ ምልክት ማስቀመጥ። ለምሳሌ የጥያቄ ምልክት ተናጋሪያን የጥያቄ ምልክት፣ ምክንያቱም በትክክል ለይተን ስለማናውቀው መጀመሪያው ላይ ጥያቄ ምልክት እናደርጋለን ማለት ነው። የኤ ትክክል ነው ማለት ነው። የምህጻረ ቃላትና አጽርዖተ ቃላት ወደ ጽሁፍ መገልበጥ ያለባቸው እንዴት ነው የሚለው የኤ ትክክል ነው ማለት ነው። እና ያንን 10 ጥያቄውን ካለፋችሁ የሚያመጣላችሁ ድምጽ ሰጥቷችሁ ለምሳሌ ይሄን አለ የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ መጀመሪያ እንግዳችን እናልፋለን። ይህንን ድምጽ ማለት ነው የሰይፉ በኢቢኤስ እና
ሰሂህ በኢቢኤስ ላይ ያለውን ድምፅ ወደ ጽሁፍ መቀየር ነው። ይህንን እናንተ በጋይድላይኑ መሰረት ምንም ሳትሳሳቱ በዚህ ላይ መጻፍ አለባችሁ። ሰይፉ እና ተናጋሪው የመጀመሪያው ሰይፉ ነው። ከዛ ጥራው ኤርሚያስ አምልጋ ነው። እነሱ የተናገሩትን ሙሉ በሙሉ መጻፍ ነው ማለት ነው። በጋይድላይኑ መሰረት ባነበባችሁት መሰረት ጻፉላቸው ማለት እዚህ ላይ ትጽፋላችሁ። ከዛ ሰብሚት ማድረግ ነው። ሴንድ ቱ ሪቪው አድርጋችሁ እንግዲህ ሰሌክት ከተደረጋችሁ ስራውን ትሰራላችሁ ማለት ነው። እና ካቃታችሁ ምናልባት ቴሌግራም ቻናል ላይ ጽሁፉን የሰይፍና የኤርሚያስ አለመልካ የሰራሁትን ማለት እዛ ላይ አስቀምጥላችኋለሁ። ከዛ እንትን ማለት ትችላላችሁ፣ ኮፒ ፔስት ማድረግ ትችላላችሁ። እና ስለተከታተላችሁኝ በጣም ነው የማመሰግነው። ሌሎችንም እንደዚህ አይነት ስራዎች ስለማቀርብላችሁ ሰብስክራይብ፣ ሼር በማድረግ አግዙኝ። አመሰግናለሁ።